የሰው ልጅ ዕድሜ እስከ 150 ዓመት ድረስ የሚያረዝም ኪኒን በቻይና ተመረተ። መድኃኒቱ በአይጦች ላይ ተሞክሮ ውጤታማ መሆኑ ተረጋግጧል ተብሏል። ሸሪፍ ኢማም ሎንቪ ባዮሳይንስ የህይወት ማራዘሚያ ቴክኖሎጂን የሚሰራና በቻይና የሚገኝ ቤተ ሙከራ ላቦራቶሪ ነው። ቤተ ሙከራው ስፔሻላይዝ ያደረገው የዕድሜ ማራዘሚያ መድኃኒት በማምረት ላይ ነው። ቤተ ሙከራው በቻይና ደቡባዊ ክፍል ሺንዜን ከተማ ውስጥ ይገኛል። ኩባንያው የእርጅና ሂደትን ቀስ የሚያደርግ ወይም የሚያዘገይ ኪኒን አምርቷል። መድኃኒቱ የተመረተው ከወይን ፍሬ ነው። የኩባንያው ጥናት በሳይንሳዊ ምርምር ዘዴ ላይ የተመሰረተ እና በሻንጋይ በሳይንቲስቶች ቡድን ለህትመት የበቃ ምርምር ነው። በጥናቱ መሰረት የተገኘው ፕሮሳይንዲን ከወይን ፍሬ ከተለየ በኋላ የአይጦችን ዕድሜ በ9.4 ከመቶ የጨመረ ሲሆን መድኃኒቱን መጠቀም ከጀመሩ በኋላ ህይወታቸውን በ64.2 ከመቶ ማራዘሙ ታውቋል። ይህ በአይጦች ላይ የተሞከረው ቴክኖሎጂ ለሰዎች ላይም ለመሞከር ዝግጅት እየተደረገ ነው። 150 ዓመት መኖር በእርግጠኝነት ሊደረስበት የሚችል ዕድሜ ነው። እናም በቅርብ ዓመታት እውን ሊሆን ይችላል ሲሉ የኩባንያው ዋና ሥራ አስፈጻሚ ሉ ኩንጉሃ ተናግረዋል። ቻይና በባዮቴክ በአርቲፊሻል ኢንተለጀንስ እና በሌሎች ቴክኖሎጂዎች ከምዕራባውያን ጋር ለመስተካከል ከተቻለም አልፎ ለመሄድ ብርቱ ፍላጎት አላት። እርጅናን ለመከላከል የሚሰራውን ኢንዱስትሪ ቅድሚያ በመስጠትና ለምርምር የሚውል በቢሊዮን ዶላር የሚቆጠር ሀብት መድባለች። ምርምሩ በጣም ፈጣን በሆነ ጊዜ መሻሻል አሳይቷል። ከጥቂት ዓመታት በፊት ስለ ጉዳዩ ምንም የሚታወቅ ነገር አልነበረም። የምዕራቡ ዓለም አሁን ላይም ወደ ኋላ የቀረ ነው ብሏል የሃርቫርድ ሜዲካል ስኩል ፕሮፌሰር ቫዲም ግላዴ ሼቭ። ፕሮፌሰር ቫዲም እርጅና በመከላከል በኩል ድንቅ ተግባር የሰሩ ምሁር ናቸው። ምሁሩ አክለውም የቻይና ተመራማሪዎች በፍጥነት እየደረሱበት ነው ሲሉ በቅርቡ በቻይና በተካፈሉት 2 የሳይንስ ኮንፈረንስ ላይ የታዘቡትን እውነታ ተናግረዋል። የቻይና ማዕከላዊ የሰው ልጅ ዕድሜ ባለፈው ዓመት 79 ደርሷል። ይህም በዓለም ላይ ካለው ዕድሜ በ5 ዓመት ይበልጠዋል ማለት እንደሆነ ዘ ፒፕልስ ዴይሊ ዘግቧል። እዚህ ደረጃ ላይ ግን ሊደረስ የቻለው በቀስታ በመጣ የጤና አጠባበቅና የኑሮ ዘይቤ ነው። ይህም ቢሆን በጃፓን ካለው አማካይ የጃፓናውያን ዕድሜ ከሆነው 85 ዓመት ወደ ኋላ የቀረ ነው። ቀደም ባለው ጊዜ ከሀብታም አሜሪካውያን በስተቀር በቻይና ውስጥ ማንም ሰው እርጅናን ስለማዘግየት አያወራም ነበር ያሉት የኩባንያው ተባባሪ መስራች ጋንዩ፣ አሁን ላይ ግን ብዙ ቻይናውያን በጉዳዩ እየተሳቡ ነው፣ ዕድሜያቸውን ለማርዘብ ገንዘቡም አላቸውና ብለዋል። ዜናውን ስናዘጋጅ ዘ ጃፓን ታይምስ እና ኒውዮርክ ታይምስን በመረጃ ምንጭነት ተጠቅመናል።